ሰላም እንዴት ናችሁ? ዘሚካኤል እባላለሁ የሪል ስቴት የሽያጭ አማካሪ ነኝ። Okay, let's go. የማቀርብላችሁ የኮምፓውንድ አፓርትመንት ወይም እንዲሁም ሲንግል አፓርትመንት የትኛውን ብንገዛ የተሻለ ነው ያዋጣናል፣ እንዲሁም ለኢንቨስትመንት ለመኖሪያ የትኛው የተሻለ ነው የሚለውን በዚህ ባጭር ቪዲዮ አጭር ማብራሪያ አድርግላችኋለሁ። የቤት መረጃዎችን እንዲሁም የተለያዩ የቢዝነስ አይዲያዎችን እዚህ ዩቲዩብ ቻናል ላይ ለቃለሁ። ላይክ እና ሰብስክራይብ በማድረግ ብትጀምሩት መልካም ነው። የዛሬ ቪዲዮ የሚሆነው ቤት ስንገዛ ኮምፓውንድ የሆነ አፓርትመንት ወይም ሲንግል የሆነ አፓርትመንት ብንገዛ ይሻላል፣ የትኛውን ብንገዛ ይሻላል የሚል አንድ ትልቅ ጥያቄ ይነሳል። ኮምፓውንድ አፓርትመንት ምንድነው፣ ሲንግል አፓርትመንት ምንድነው የሚለውን መጀመሪያ ለመናገር እፈልጋለሁ። ሲንግል አፓርትመንት ሲባል ወጥ አንድ ሲንግል አፓርትመንት ነው። ለምሳሌ እዚህ ጋር የምታዩት ህንጻው ላይ የምታዩት ይሄኛው አፓርትመንት ሲንግል አፓርትመንት ነው። አንድ ሲንግል ቀጥ የሆነ አፓርትመንት ነው። በውስጡ ምንም አይነት መሰረታዊ የሚባሉ ነገሮችን አያሟላም። ነገር ግን ለመኖሪያነት እንዲሁም ለማከራየት መጠቀም እንችላለን። ኮምፓውንድ አፓርትመንት ሲባል ደግሞ ኮምፓውንድ የሆነ የመሰረታዊ የሚባሉ ነገሮችን ያሟላ ሴኩሪቲ ያለው ግቢ የሆነ መንደር ነው። ኮምፓውንድ ሲሆን መንደር የሆነ አፓርትመንት ቤቶች ናቸው ማለት ነው። መንደር ሲሆን አንድ ግቢ ቤት ስንገዛ መንደር መሆኑ ምን ጥቅም አለው ሲባል ልጆቻችንን በጣም እዛው እንድናጫወታቸው፣ ኳስ የሚፈልጉ ከሆነ ኳስ እዛው ግቢ ውስጥ እንዲጫወቱ፣ ባስኬትቦል የሚፈልጉ ከሆነ እዛው ግቢ ውስጥ ባስኬትቦል እንዲጫወቱ፣ እንዲሁም መሰረታዊ የሚባሉ ነገሮችን ያሟላ ኮምፓውንድ የሆነ አፓርትመንት ነው ማለት ነው። ሲንግል አፓርትመንት ሲሆን ብዙ ጊዜ ዋጋቸው ሊቀንስ ይችላል። ነገር ግን እንደ መሰረታዊ ለማከራየት ብትፈልጉት፣ ለመሸጥ ብትፈልጉት ሪሴል ዋጋው በጣም ዝቅተኛ ነው የሚሆነው ማለት ነው። ኮምፓውንድ ሲሆን ደግሞ ለማከራየት ብትፈልጉ፣ የውጭ ዜጋዎች መከራየት ቢፈልጉ ሌክዠሪ የሆነ አፓርትመንት ነው። ጂምናዚየም አለው፣ ዴክሮች አሉት፣ የባስኬትቦል መጫወቻዎች አሉት። አንዳንድ ሪል ስቴቶች ደግሞ የዋና ገንዳዎችን ጭምር ያካተቱ የተሰሩ ነው ያሉት። አሁን ላይ የተለመዱ በሰው ፍላጎት በጣም ከፍተኛ ፍላጎት ያላቸው ኮምፓውንድ የሆኑ አፓርትመንት ቤቶች ናቸው። እነዚህን ኮምፓውንድ የሆኑ አፓርትመንት ሰዎች እየፈለጉ የመጡበት አንደኛው ምክንያት ግቢ ውስጥ ማንም ሰው ዝም ብሎ መግባት አይችልም። ሁለተኛ የምንፈልጋቸውን መሰረታዊ የሚባሉ ጂምናዚየሞች ለጤናችን አስፈላጊ ነው። ስፖርት መስራት ሊኖርብን ይገባል። ለልጆቻችን ማጫወት ብንፈልግ ሩቅ ቦታ ከከተማ ወጥተን ማጫወት አይጠብቅብንም። እነዚህ ነገሮች ኮምፓውንድ ውስጥ ነው የሚጠቃለሉት ማለት ነው። ስለዚህ እኔ አሁን የምሰራበት ድርጅት ዲኤምሲ ሪል ስቴት ይባላል። ኮምፓውንድ የሆነ አፓርትመንት እየሰራ ነው። መሀል ለቡ መብራት ጋር እንደምታዩት ይሄን የመሰለ ለቡ መብራት ፊት ለፊቱ ላይ ኮሪደር ልማት የተሰራ ነው የሚገኘው። መስቀለኛ ቦታ ላይ ነው የሚገኘው። ወደ ላፍቶ፣ ወደ ሜክሲኮ እና ወደ ጋርመንት እና ወደ ጀሞ መሄጃው መንገድ ላይ ነው። እንደምታዩት ግንባታው ከፍ ያለም የደረሰ አለ። እንዲሁም አሁን ላይ ደግሞ ዲያስፖራ ብሎክ ተብሎ የተለቀቁ ከአስፋልቱ ከፊት ለፊቱ የግሪን ኤሪያዎች የተሰሩ ነው የሚገኙት። ያንን የሚያገኝ የጠዋት ፀሐይ ብርሃን የሚያገኝ ዘመናዊ የሆኑ አፓርትመንት ቤቶች ለሽያጭ ወጥተዋል። ከ10% ቅድመ ክፍያ ጀምሮ እነዚህን ቤቶች ማግኘት ትችላላችሁ። ቀስ ብላችሁ እየከፈላችሁ 60% የባንክ ብድር ድርጅቱ ራሱ አመቻችቶ በ20 ዓመት ውስጥ ቀስ ብላችሁ መክፈል የምትችሉበት ማከራየት ብትፈልጉ ኮምፓውንድ ነው። የልጆች መጫወቻዎች አሉት፣ የዋና ገንዳዎች አሉት፣ ባስኬትቦል መጫወቻዎች አሉት፣ ዴኬሮች አሉት። እነዚህን ያጠቃለለ ዘመናዊ የሆነ መንደር ነው እየሰራ ያለው ዲኤምሲ ሪል ስቴት። ስለዚህ እኔ እዛ ስለምሰራ በዚህ ቁጥር ደውላችሁ ቢሮ መታችሁ መረጃውን መቀበል ትችላላችሁ። በጣም ዘመናዊ የሆነ መንደር እየተገነባ ነው። ለቡን በጣም የሚያሳምር ከፍታውን ከፍ የሚያደርግ አጠገቡ ጋር ቻሪ ኤምባሲ አለ። በዛ በታች በኩል ደግሞ ሲዲሲ አፍሪካ አለ። ስለዚህ ለትራንስፖርት በጣም አሪፍ ቦታ ላይ ነው። የራሱ 5 መግቢያ መንገዶች አሉ ወደዛ መንደር ለመግባት። በጥበቃው በጣም አሪፍ ነው። ሴኩሪቲው በጣም አሪፍ ነው። ለመኖር ለማከራየት ብንፈልግ በጣም ተመራጭ የሆነ ሎኬሽን ላይ ነው የሚገኘው። ኮምፓውንድ ነው እንደነገርኳችሁ። ዘመናዊ የሆነ መንደር ነው የተሰራ የሚገኘው። ከ490 ሺህ ብር ቅድመ ክፍያ ጀምሮ በየ8 ወሩ ግንባታውን እያያችሁ ነው እንድትከፍሉ ካምፓኒው ያመቻቸውላችሁ። ካምፓኒው ከዚህ በፊት ላለፉት 3 10 ዓመታት የመንገድ ስራዎች ላይ ሰርቷል። የአርባ ምንጭ መንገድ፣ የሐዋሳ መንገድ፣ የሀሮሚያን ዩኒቨርሲቲ፣ የአባይ ግድብ ፋውንዴሽን በጣም ሂጅ የሆነ ፕሮጀክቶች ላይ ተሳትፎ የራሱን አሻራ አሳርፏል። አሁን እዚህ ለቡ ላይ ነው ሙሉ ፎከሱን አድርጎ 24 ሰዓት ግንባታ እየተሰራ የሚገኘው የለቡ ሳይቱ ነው። እንደምታዩት አሁንም ግንባታ ላይ ነው የሚገኘው። ሌላኛው በአልሙኒየም ፎርምወርክ ነው እየተጠቀመ እየሰራ የሚገኘው። ይሄ ፍጥነቱን እንዲያግዝለት በተቻለው መጠን በአጭር ጊዜ ውስጥ እንዲያስረክብ ያግዘዋል። እነዚህም ቤቶች በ490 ሺህ ብር፣ በ690 ሺህ ብር እንዲሁም በ870 ሺህ ብር ቅድመ ክፍያ ባለ 1 ባለ 2 ባለ 3 መኝታዎችን ማግኘት ትችላላችሁ።
ቤቶቹ ዲዛይኑን ደግሞ ስታዩት የቪላ ታይፕ ዲዛይን ናቸው ቤቶቹ። ከኋላው ሰርቪስ ኳርተሮች አሉት፣ ኪችን አለው፣ ላውንደሪ አለው፣ ስቶር አለው፣ የሜርስ ሩም ከመታጠቢያ ክፍል ጋር አለው። እነዚህም ባለ ሁለት መኝታዎች ላይ ማግኘት ትችላላችሁ። ተጨማሪ ክፍል አለው ማለት ነው። ባለ ሁለት መኝታው ትርፍ ተጨማሪ አንድ መኝታ አለው። ባለ ሶስት መኝታው ትርፍ ተጨማሪ አንድ ተጨማሪ ክፍል አለው ማለት ነው። በጣም ዘመናዊ የሆነ የራሱን ፓተንት የጠበቀ ዲዛይን ነው ይዞ የመጣው። ይሄን መረጃ ያቀረብኩላችሁ ዘሚካኤል እባላለሁ። ላይክ እና ሳብስክራይብ አድርጋችሁ የቤት መረጃዎችን ማግኘት ትችላላችሁ በዚህ የዩቲዩብ ቻናል ላይ። እንዲሁም ዲኤምሲ ሪል ስቴት ዘሚካኤልን ፈልጌ ነው ብላችሁ በታች ባለው ቁጥር ደውላችሁ ማግኘት ትችላላችሁ። ቢሮ መታችሁ ሳይቱን ማየት ትችላላችሁ። ሳምፕል ሃውስ አለ፣ ሳምፕሉን ሃውስ ማየት ትችላላችሁ። እንደነገርኳችሁ ቀስ ብላችሁ እንድትከፍሉ ነው ካምፓኒው ያመቻቸው። 40/60 የባንክ ብድር አመቻችቶ ቀስ ብላችሁ የኖሯችሁበት እንድትከፍሉት ነው። አብራችሁን ስለነበራችሁ አመሰግናለሁ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። መልካም ቆይታ። ወዳችኋለሁ። Okay, let's go.